የምነግራችሁ ነገር ምንድነው? በራሳችሁ ላይ ውሳኔ አትስጡ። ነገ የተሻለ ቀን ነው፣ ነገ አዲስ ቀን ነው፣ ነገ ሌላ ቀን ነው። ነገ እናንተ በሆነ ቅስፈት ሌላ ዓለም ላይ ልትሆኑ ትችላላችሁ። በአንዲት ቀን ማለት ነው። ታውቃላችሁ እግዚአብሔር የእናንተን ህይወት መለወጥ ኦኬ ቢለወጥ ላንቺ የሚጠቅምሽ ከሆነ በአንዲት ሰከንድ ውስጥ ያንቺን ህይወት መለወጥ ይችላል እግዚአብሔር። እንትን አትበሉሽ። ብዙም በራሳችሁ ላይ ለመወሰን አትሩጡ። ራስን ማጥፋትም በነገራችሁ ላይ በእግዚአብሔር ዘንድ ወንጀል ነው። ኦኬ ኃጢያት ነው። በሱም ተቀባይነት የላችሁ። ምክንያቱም እሱ የፈጠረችውን ህይወት መግደል የሚችለው እሱና እሱ ብቻ ነው። ስልጣን የላችሁም። ነፍሳችሁን የማጥፋት ስልጣን የላችሁም። ይሄንን አስምራችሁ ያዙት እሺ። ብትሞቱ ራሱ መግቢያ የላችሁ። አንዳንድ ጊዜ ነፍሴ ትረፍ ይባላል። ነፍሴ ትረፍ፣ መጨረሻዬን አሳምርልኝ። ማጣት ማግኘት፣ ለምሳሌ ዛሬ ታገኛለሽ፣ ነገ ደግሞ ታጫለሽ። ይሄ ላይፍ ነው። ይሄ እዚች ምድር ላይ ያለችው ህይወት ናት። በቃ ይሄንን አምነሽ መቀበል አለብሽ። ወደርሽም ጠላሽም ማለት ነው። ራስሽን መውደድ ግዴታሽ ነው። ኔቨር በራሳችሁ ላይ ውሳኔ አትስጡ። መስጠትም አትችሉ። ከሰጣችሁም ደግሞ ነፍሳችሁን አታሳርፉ። ማረፍ የለም። ስትሞቱ እዛ የምታርፉ መስሏችሁ ነው? የለም። እዛ ይጂ ያርፋለሁ እንደዚህ ነው? የለም የለም። መልስሽ ምን ይሁን? ለአምላክሽ የምትመልሹ መልስ አለሽ? አንቺ ራስሽን ካጠፋሽ ለአምላክሽ የምትመልሹ መልስ አለሽ? ለምንድነው ራስሽን ያጠፋሽው ቢልሽ አንቺ ምንድነው መልስሽ? እግዚአብሔር የሚወደውን ይፈትናል። ኦኬ እግዚአብሔር አንቺን የሚፈትንሽ ስለሚወድሽ ነው። በነገራችን ላይ እግዚአብሔር የሚፈትነው የሚወደውን ሰው ነው። ኦኬ መሮኝ ምናምን እንዴት ነው የሚመርሽ? እስቲ ንገሪ። ጤና ኑሮሽ እየሰራሽ እየበላሽ እየጠጣሽ የምትፈልጊውን ስራ እየሰራሽ፣ ሌላኛው ግን እኮ አልጋ ላይ እየተኛ መድኃኒት መግዣ አጥቶ የሚሰቃይ ያለ እኮ ምኑ ነው የመረረሽ? እሱም አልመረረው። እሱ እኮ የሰው እጅ ያየ ራሱ ተራምዶ የተጓዘ የሚፈልገውን ሳያደርግ መስራት እየፈለገ ሳይሰራ የሰው እጅ ውስጥ ገብቶ በጣም ብዙ ስቃዮችን የሚያይ መድኃኒት መግዣ አጥቶ በጣም ብዙ የሚሰቃይ ያለ አንተ የት ነው? አንቺ ማን ስለሆንሽ ነው የሚመርሽ? እየሰራሽ እየበላሽ እየጠጣሽ ሀብታም ካልሆኑ መኖር አይቻልም እንዴ? ሰው ባለው ነገር አምላኩን አመስግኖ መኖር ራሱ አንድ ጸጋ ነው። በነገራችን ላይ አንቺ እኮ ምንም ቢሆን ምን 1000 ድራም እየተከፈለሽ ነው፣ 1500 እየተከፈለሽ ነው። አንቺ ትርፍ ለምን አልተደረገልኝም ነው። ሰው ግን ጤናውን አጥቶ ራሱ የሚያመሰግናል። አንቺ ግን ጤና ኑሮሽ እንኳን ማመስገን አትችይም። ምክንያቱም ራስ ወዳድ ስለሆንሽ። ራስ ወዳድ ነሽ። እሺ አንቺ 1000 ድራም እየተከፈለሽ አንቺ መሮሻል ምናምን። የሚመራችሁ ለምን እንደሆነ ታውቃላችሁ? ራሳችሁ መሰተር ስለማትችሉ ነው። አቋም ስለሌላችሁ ነው። ለራሳችሁ በየትኛው መንገድ መጓዝ እንዳለባችሁና ምን ማድረግ እንዳለባችሁ ለይታችሁ የምታውቁ አይመስለኝም። ለዛ ነው የሚመራችሁ። ነገ ብትታመሚስ? የሰው እጅ ላይ ብትወርቂስ? መልስ ነው የፈለጉት። ለምን ይሄንን ነገር ስናገር ብዙ ሰዎች የሚማሩበት ስላሉ ነው። አንቺ ህይወትሽን ለምሳሌ አንቺ ደሞዝ እየተከፈለሽ ካላመሰገንሽ ታመሽስ ታመሰግኝ ይሆን? ነገ ብትታመሚስ? ጤናሽን ብታጭስ? ነገ የሰው እጅ ላይ ወደቅሽ ማለት አይደለም። ባለን ነገሮች አመስጋኝ ሆነን ስንኖር ጥሩ ነው። ሁሌ እኔ እግዚአብሔር ይመስገን ቤቴ ምንም ጎሎብኝ አያውቅም። ክብሩ ይስፋ ለመድኃኒዓለም ስል ቤቴ ጎዶሎ የለም ማለት አይደለም። ባለኝ ነገር ስለምደሰት ነው እንጂ ሰው ነን እኮ። የሰው ፍላጎት እኮ ያልቅ በጣም ብዙ ነው የሚያምረን። ይሄ አንድ ስናገኝ አንድ ስናገኝ አንዱ ሲያገኝ ደግሞ አንድ። ገባችሁ? የሰው ልጅ አምሮት በተለይ የገንዘብ ብዙ ነው በነገራችን ላይ ማለት ነው። የገንዘብ እንትን ጣማችን በጣም ብዙ ነው።
ለምሳሌ አምላኬ ሆይ እንደው ቤት ይኑረኝ እንጂ እኔም ሌላ ምንም አልፈልግም። አደራህን ቤት ስራብኝ። ቤት ከተሰራ በኋላ አደራህን አንድ መኪና ብቻ መኪና ይገዛል። አረ እንደው አደራህን የልጆች ትምህርት ቤት ማስኬድ አያልቅም። የኛ ፍላጎት አያልቅም ውዴ። እሺ እንደዛ ባላችሁት ነገር አመስግናችሁ ስትኖሩ ግን በጣም ደስተኛ ነው የምትሆኑት። ለዛ ነው ደስተኛ የሆንኩት እኔ ማርያምን የምሬ ነው። በችግሬ ራሱ ስቃለሁ፣ አጥቼ ራሱ ስቃለሁ። በነገራችን ላይ ማርያምን የምሬ ነው የምላችሁ። ኑሮኝ ምናምን ተርፎኝ ምናምን ነው የሚመስላችሁ። እመቤቴን ቸግሮኝ ስቃለሁ እኔ። እግዚአብሔር ይመስገን ነው የምለው። አንድ ብር ኑሮኝ እግዚአብሔር ይመስገን። ሁሌ እኔ እግዚአብሔር ይመስገን ቤቴ ጎሎብኛ አቅም እንደዚህ ነው ምናምን ስላችሁ ኑሮኝ እንዳይመስላችሁ። ችግሬ ላይ ራሱ አመሰግነዋለሁ። ሳይኖረኝ ራሱ እግዚአብሔር ይመስገን። ገባችሁ? ምንም ቢሆን እኮ ይሄንን እየሰራው ነው። የሰራተኛ ደሞዝ አለ፣ የቤት ኪራይ አለ። ሰራው አልሰራው መክፈልሽ አይቀርም ብዙ ነገሮች። ግን እግዚአብሔር ጥሎኝ ስለማያውቅ እግዚአብሔር ጥሎኝ አያውቅም። የሰው እጅን አሳይቶኝ አያውቅም። ለዛ ነው ሁሌ የማመሰግነው እንጂ ተርፎኝ ወይ ደግሞ ከሌሎች ይበልጥ ኑሮኝ አይደለም። ባለኝ ነገር ግን ማመስገን እወዳለሁ። ሰው ባለው ነገር ካላመሰገነ ሲኖረውም አያመሰግን። አንድ ብር ኑሮኝ ያላመሰገንኩኝ 100 ብር ኑሮኝ ያላመሰግንም። ባለኝ ነገር አመስጋኝ ሁኜ ነው እንጂ ሳይጎለኝ ቀርቶ ሁሌ ደስተኛ ሁኜ እንዳይመስላችሁ። እግዚአብሔር ነው የምላችሁ። እያለቀስኩኝ ቆይቼ እዚህ ጋር እናንተ ጋር ስመጣ ሳቂታ ነኝ እኔ ከድሮም ጀምሬ። ከድሮም ማለት ነው ከድሮም ታቆኛላችሁ። ሳቂታ ነኝ፣ እስቃለሁ። ከዚህ ወጥቼ እኔ ቲክቶክ አለምን እረሳለሁ። በነገራችን ላይ በራሴ ሙድ ነው የምራመደው። ከወጣው ኋላ ምናምን እንትን የምለው ነገር የለኝም። ኦኬ ተማሩበት። የምንኖረው በነገራችን ላይ እግዚአብሔር የአፋችንን ንግግር ሳይሆን የልብሽን ንጽህና ነው የሚያየው። ሰዎች የሚወዱን እዚች ምድር ላይ በአፋችን በምንናገራቸውና በምንቀባቸው ቀለሞች ናቸው ሰዎች የሚወዱን ማለት ነው። በምንናገራቸው ለምሳሌ አሁን ኖርንም አልኖርንም የምንናገራቸውን ነገሮችን ነው አሁን እናንተ የምታውቁት እንጂ ውስጤን ታውቃላችሁ አታውቁም። እግዚአብሔር ግን የልብን አይቶ ነው የሚያደርገው። ኦኬ ልብሽን ያውቃል፣ የምታስቢውን ያውቃል፣ እያንዳንዱ ነገር። እናንተ ግን ልትወዱኝ የምትችሉት በመናገራቸውና በመቀባችሁ ቀለም ብቻ ነው ልትወዱኝ የምትችሉት። ኦኬ ከዛ በተረፈ ለምሳሌ ስለ ሀዊ ለማውራት አሁን ስንት አመታችሁ ነው? 6 አመት ሆነኛ። ከየት እንደመጣው ታቁኛላችሁ። ወዴት ገብቼ ወዴት ወጥቼ ወዴት እንዳለው ወዴት እንደመጣው ምናምን በብዛት ታቁታላችሁ። ምንም የተደበቀ እንትን የለውም አይደለ? አዊ ከየት መጣች እንዴት መጣች ምናምን። ግን ህይወት መራራ ሆና ራሴን ባጠፋ ራሱ ሰዎች የማይፈርዱብኝ የሚመስሉኝ ቀናቶች ነበሩ። ግን አልፎ ዛሬን አይቻለሁ። ለካ ሰው ራሱን የሚያጠፋው ወዱ አይደለም እስከምል ድረስ ገባችሁ? ሌላኛው ነገር ምንድነው? የኔ ንግግሮች የማይመቻችሁ ሰዎች ካላችሁ መውጣት ትችላላችሁ። ምክንያቱም ምን ያልጠራዋችሁም ራሳችሁ ናችሁ የመጣችሁብኝ። እሺ መውጣት ያለባችሁ እናንተ ናችሁ። ቤት ፈልጉ። እሺ ስታዩኝ ደማችሁ የሚንተከተክ ከሆነ ጉድጓድ ቆፍራችሁ ግቡበት። እሺ መግባት ትችላላችሁ። ከዛ በተረፈ መልእክቴ ለሚወዱኝና ለሚያከብሩኝ ነው። በተለይ የኔ ፋሚሊ ኔቨር በራሱ ላይ እንዲወስን አልፈልግም። ሁሌ ኮተኩታችኋለሁ። እሺ ውዴ ኤሌክትሪክ ካለ መጨበት ትቻለሽ፣ አይመለከተኝም ስላንቺ ህይወት ነው። እሺ ስለ ራስሽ ማታቂም እንኳን ስለ ሰው ለማውራት መጀመሪያ ስለ ራስሽ ማወቅ አለብሽ። ስለ ሰው ለማውራት
እንደዛ ነው ኑረንበት ነው አይተነዋል መርምነናል እኔ በተለይ በስደት ብቸኝነት ያለው ሰላም አደረኩልሽ የለ ሆንኩልሽ የለ ፈትቶ የሚያጎርስሽ የለ ስድቡ ብዙ ነው እንደዚህ ሆንኩልሽ ብዙ ነው ሶ ብቸኝነት ያለው ሰላም ማህበራዊ ኑሮ መኖር ከፈለጋችሁ ኢትዮጵያ ያለው ሰላም ግን እኔ ሌላ አይደለም ራሳችሁን ኔቨር እንዳታጠፉ ሌላው ኃላፊ ነው ዛሬ ማለት ነገ ማለት አይደለም እኔ እንኳን ወይኔ አይሃዊ ቆይስቲ አንድ ጠብቁኝ አንድ ደቂቃ የሆነ አሜን ሀገር ለገባ ነበር መካሪ ግቢ ውዴ ሰው ሀገር አንቀርመችውንም ሀገራችን መግባታችን አይቀርም ውዴዋ እኛ ራሱ ደክሞናል ኦኬ ሀገራችን ገብተን ቆሎ እየበላን መኖር ነው የምፈልገው ነኝ ዱባይ ሰጂኝ ኢትዮጵያ ያለው ዱባይ ሰጂኝ ይላልኛ ወደዛ ልመጣ ነው ወዴት ነው የምወስድሽ እንደ ውዴ እኔ ችጋራም ሴትዮ ቤት ችዬ ነው አንቺን ዱባይ የምወስድሽ ትዳር ለሚያስጨንቀን ምን ትያቲናለሽ ትዳር ለሚያስጨንቀን ነው ያልሽው ትዳር ነው ወይስ ጽሁፉን ተሳስቼ ነው ትዳር ለሚያስጨንቀን ነው ያልሽው ውዴ መሬት ብቻ ነው ያለኝ ሰርተሽበት ግቢ የምን እንትን ነው አዎ ለምንድን ነው ትዳር የሚያስጨንቅሽ ውዴ ትዳር ያስጨንቃል እንዴ ውዴ ልክሽን ካገኘሽው እኮ በነገራችን ላይ ትዳር ያለው ሰላም እግዚአብሔር የምሬን እኮ ነው እኛ ሴቶች እኮ በራሳችን እጅ ሰላማችንን ስለምንነሳ እኮ ነው እግዚአብሔርን የምሬን ነው ምላችሁ እኔ ነገር ላውጣ ቆይ እንዴ ሰላም የሉሰድ ኮሜንት ስለማላነብ አሁን አትጻፉት እኛ ሴቶች በተለይ በትዳር ውስጥ ሰላማችን የምንነሳ ራሳችን በገዛጃችን እግዚአብሔርን የምሬን ነው ምላችሁ እግዚአብሔርን በራሳችን እጅ ነው ሰላማችንን ነስተን ምናምን የት መጣ የት ገባ የት ወጣ መናደዳችን አይቀርም ምን ማለት ውዴ አትጨናነቂ በፍሪደም ኑሪ ውዴ ከተመቸሽ ትኖሪያለሽ ካልተመቸሽ ትተያለሽ ኦኬ ዝም ውዴ የት መጣ የት ገባ እንዲሆነ በክብርሽን የሚነካ ነገር ካደረገብሽ ደግሞ ምን አጨናነቀሽ ውዴ ምን ያጨናነቅሻል እኔ አሁን ባሌማ ያከብረኝ ከሆነ ባሌማ ይወደኝ ከሆነ ሁለተኛ ነገር ደግሞ ክብሬን የማይጠብቅልኝ ከሆነ በዚህ ሶስት ነገሮች ኔቨር አለ ከዛ ውጪ የት መጣ የት ገባ ዝም ችግር የለም ታዩ ነፃነት ስጪው he want freedom በቃ freedom ስጪው freedom ስትሰጪው ህሊናው ራሱ ይቆጣጣራል የሰው ልጅ ህሊና አለው በነገራችን ላይ እንኳን ሌላ አይደለም የሚጸጸቱበት ሰው ሆነሽ ማትጸጸችው ሰው የለም በነገራችን ላይ ምክንያቱም ህሊና የሚባል ነገር አለና ስትታዩ ምናምን ራሱ ይቆጣጣራል
ወንዶች በነገራችን ላይ ራሳቸውን በራሳቸው ሲቆጣጠሩ በጣም ነው ደስ የሚላቸውና ተይ ውዴ ነው የት ሄድክ የት መጣ ምንድነው በርግጥ የሚሄድበትም የለውም ድሮ እንዳው እኔ ስጨቃጨቀው ቤት መምጣት አይፈልግም አሁን ግን ስቶ ማረፍ እንኳን የሚፈልገው ቤቱ ነው አየሽ ልዩነቱ ስትጨቃጨቂው ቤት ስልችት ነው የሚለው መምጣት አይፈልግም ቤት መጥቶ ውሽ ደሞ ትጨቃጨቃለሽ ሁሉ ስልችት ነው የሚልሽ በፍቅር አይመጣም ቤትሽ በቃ አምሽቶም ይምጣ ምን ይምጣ የቱ ለክ ነው ምኑ ነክ ነው የቱ ለክ ነው ከምትይ ምኑ ነክ ነው ምኑ ነህብኝ ነው ያመሸኸው ማርያም ምን ይምሪ ነው ዛሬ ምኑ ነሃል ደህና ነክ ምናምን ከዛ በተረፈ ጸጥ የዛን ሰዓት እንዴ ብሎ ራሱ ነው በጣም ራስ ሰው በራሱ ሲጸጸት በነገራችን ላይ በጣም ምርጥዬ ነው ጸጥ ማርያምን በተለይ በትዳር ውስጥ ከምትይ ስትይ ያለው ሰላምሽን ታገኛለሽ ያከበርሽው ስታከብሪው ምናምን ያንን ነው የሚመርጠው ክብሩን በጣም ነው የሚወደው ወንድ ልጅ ገንዘብሽ ምናምን እንጂ የሆነ ቀን ሰልችቶት ነው የሚሄደው ሁለተኛ ነገር ደግሞ እኔ ቁመናይ ምናምን ይሰለቻል ክብር ማርያምን እኔ ከምንም ከገንዘብ ከምንም በላይ ክብሬን በጣም ወደዋለሁ ማርያምን የምሬን ሁሌ እንትን አትበሉ እኔ አሁን አልጨቃጨቅም ጸጥ ማርያምን እኔ ቲክቶክ ላይ እንደምለፈልፈው ብለፈልፍ ከኔ ጋር አይኖርም አይኖርም ኔቨር አንድ ቀን አይቀመጥም ከኔ ጋር ቲክቶክ ላይ እንደምጮው እንደምናገር ምናምን ቢሆን ኔቨር አይቀመጥም ከኔ ጋር እመቤቴን አይኖርም ምንን ወቁ ወንድ ልጅ ክብሩን ይፈልጋል አባሽ እንደዛ ነውና አይምረራችሁ ትዳር ውስጥ በራሳችሁ እጅ ነው ሰላማችሁን የምትነሱት ያ ቦታ እናንተን የማይመጥናችሁ እና ለእናንተ የማይገባ ቦታ ከሆነ ደግሞ ራሳችሁን ማሸሽ ነው በቃ ሌላ ምንም ተአምር ነገር የለውም ሰው ምን ይለኛል ምናምን ሰው ምን አገባው ስላንቺ ህይወት የሚመለከተው ጉዳይ አለው ስላንቺ ህይወት ምን አገባው ሰው ጎረቤት ስላንቺ ላይፍ ይመለከቷል ወይስ አንቺ ስሞቺ ካንቺ ጋር የሚሞት አለ አንቺ ክብርሽን ስታጪ ካንቺ ጋር ክብሩን የሚያጣሰዋል ሰላሙን የሚያጣሰዋል አንቺ ቤት ውስጥ ሰላምሽን አተሽ አመት እስከ አመት ስትኖሪ ካንቺ ጋር ሰላማቶ የሚኖር አለ ሰው ምን ይለኛል ምናምን ኔቨር እንዳታስቢ ሰው መውደድ ማክበር ነው ግዴታ እዚች ምድር ላይ ግዴታ አለባችሁ ሰውን የመውደድ የማክበር ምክንያቱም ፈጣሪያችሁ እኔ የፈጠረው የሰው ልጅ ስለዚህ ግዴታ ነው መውደድ ማክበር ሰውን እንደ ሰውነቱ ስታከብሪ የሰውኛ ባህሪ ነው ኦኬ ከዛ በተረፈ ሰው ምን ይለኛል እኔ በነገራችን ላይ ውስጥ አይገባም ይሄ ንግግሮች ሰው ምን ይለኛል ምናምን ነው ሰው ምን ይለኛል ማለት ለምሳሌ እንዴት ልበላችሁ ከሰውኛ ያፈነገጠ ጋጠ ወጥነት ወይ ደግሞ በቃ የማይሆኑ ነገሮች አሉ አይደለ እነሱን ስታደርጊ ብቻ ሰው ምን ይለኛል ምናምን ወይኔ ተሸማቀቁ በነገራችን ላይ ሰውን ተደብቀሻል ከላይ ያለውንስ ግን እኮ ያያለስ ለማንኛውም ለራሳችሁ ኑሩ ሰው ምን ይለኛል ብላችሁ ህይወታችሁን አሳልፋችሁ አትስጡ ለማለት ፈልጌ ነው እኔ ክብሬን ከሚነካብኝ ቦታ አልቆምም ድካሜ ከማይገባው ሰው ጋር አልኖርም እኔ የደከምኩኝ ለሱ ሰላም ለሱ ኤቭሪቲንግ እየኖርኩኝ ለሱ የተጨነኩኝ ለሱ በጣም ብዙ ነገሮችን ያሰብኩ ላይ የተጨነኩለት የኔ ድካም ካልገባው ያ ቦታ የኔ አይደለም በቃ ለኔ የሚመጥን ቦታ አይደለም ለኔ ክብር የሚሆን አይደለም ኦኬ ስለዚህ ተዋዋለሁ ለራሴ ሰላምን መስጠት አለብኝ ወዴዋ ሰላምን መስጠት አለባችሁ